በጣም አስገራሚ ለውጥ ማግኘት ከፈለጋችሁ በህይወታችሁ ላይ ይችን ዱዓ አድርጉ። በጣም ብዙ ጊዜ አድርጉ። የፈለጋችሁበት ቦታ ሆናችሁ ማድረግ ትችላላችሁ። መንገድ ላይ ሆናችሁ፣ ሰፈር ላይ ሆናችሁ፣ መኪናችሁ ውስጥ ሆናችሁ፣ እየሰራችሁ፣ እርሻ ላይ ሆናችሁ፣ የትኛውም ቦታ ላይ ሆናችሁ ይችን ዱዓ አድርጉ። በቃ የትኛውም ቦታ ላይ ሆናችሁ ይችን ዱዓ ያደረጋት ታላቁ ነቢይ ሙሳ ዓለይሂ ሰላም ነው። ሙሳ ዓለይሂ ሰላም ምን ይላል ሱረቱል ቀሰስ ላይ ፈሰቃ ለሁማ ثم ተወላ ኢላ ዚሊ አጠጣላቸውና ለሴቶቹ ከዛ ዞር አለ ወደ ጥላው ማለት ነው፣ ወደ ዛፉ ጥላ ዞር አለና ፈቃለ አለ ረቢ ኢኒ ጌታዬ ሆይ እኔ ሊማ አንዘልተ ኢለያ ሚን ኸይሪን ፈቂር፣ እኔ ከመልካም ነገር ወደኔ ለምታወርደው ነገር ፈላጊ ነኝ፣ ድሃ ነኝ ጌታዬ ያለ ድሃ ነኝ። በጣም በብዙ ነገር ከአላህ ሱብሓነሁ ወተዓላ ዘንድ ድሃ ነን እኛ። የምንፈልገው በጣም ብዙ ነገር አለ። ያ ረቢ ብለን ይችን ዱዓ እናድርግ። ጠይብ ረቢ ኢኒ ሊማ አንዘልተ ኢለያ ሚን ኸይሪን ፈቂር። በቃ ይችን ዱዓ አድርጉ። ኢንሻአላህ በህይወታችሁ በጣም ብዙ ለውጦችን፣ በጣም ብዙ መልካም ነገራቶችን ታገኛላችሁ። ከዛ በኋላ ሙሳ ዓለይሂ ሰላም ምን ገጠመው የሚለውን ነገር ብታስቡት ቢስሚላህ በጣም ብዙ በጣም አጂብ የሆነ ነገር ነው የተከሰተለት። አላህ ሱብሓነሁ ወተዓላ ከነዛ ከፊርዓውን አዳነው። ከዛ ብዙ ነገር በጣም መልካም የሆኑ ሴቶችን አደለው። ከነቢይ ቤት እንዲኖር አደረገው። ከዛ በኋላ ነቢይ ሆነ። እስራኤልን ነፃ ወጣ። በጣም ብዙ መልካም ነገራቶችን አላህ ሱብሓነሁ ወተዓላ ወፈቀውና ድሃ ነኝ ጌታዬ ወደ አንተ ድሃ ነኝ እንበለው። አላህ ሱብሓነሁ ወተዓላ ደግሞ በቃ ልባችንን ሙልት ያደርገናል። በሁሉም ነገር ሀብታም ያደርገናል። ኸይሩን ነገር ሁሉ አላህ ይወፍቀናል ኢንሻአላህ። አላህ ሱብሓነሁ ወተዓላ በመልካም ሰሪዎች አድርገን መጨረሻችንን ያሳምርልን። በኸይር የምናዝ ከመጥፎ ነገር የምንከለክል ያድርገን። አላህ ያህፈዝከው። ሰላም አለይኩም።